አህድ አላሁ ሰላሞቹ እየሰበኩ ስለሆነ እና ሐዲድ መናገር መምህር ማርያምን እኔ ሰላም የሚሰጠኝ ማለት ነው። እኔ በእስልምና ስኖር ሙፍረደ የቀመሰ ነው የሚያውቀው። በይዛይ አህድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አህድ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ለዛሬ ይዤላችሁ የመጣሁት መግቢያ ላይ እንዳያችሁት ነው። ኢንሻአላህ አብራችሁ ይሁኑ። ሙፍረደ ሳይሆን ኧረ ትችላለች በል እሺ። ሑሩፉል ሂጃኢል ሙፍረደ ሙፍረደ ትችላለህ። ሙፍረደ 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 مفرة 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 بل ايش مفردة مفردة لا دولا امتى دولا على شنو يبالال مفردة 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 እሺ በል ያ ረቢ አላህ። በጣም ደስ የሚል ልጅ ነውና እውነት በጣም ደስ ይላል። ለሁላችንም አላህ ይወፍቀን። ቤተሰብ እሺ ልጅን ሐቂቃ ከወለዱ እንደዚህ ወልዶ በዚህ መልኩ ማሳደግ በተርቢያ ማሳደግ ነው። አላህ ይወፍቀንና ኃላፊነትን ተወጥተን ለጥሩ አላማ የሚበቁ ልጆችን ማፍራትና ማሳደግ የምንችል ያድርገን። ኧረ የሚገርም ነው። እኔ ሰላም የሚሰማኝ ሰላም የማገኘው በእስልምና ስኖር ነው እያለ ነው ይህ ወገናችን። እናዳምጠው። ሰላሞቹ እየሰበኩ ስለሆነ እኔም የበኩሌን ከእግዚአብሔር ቤት እንዳትወጣ፣ ከመዳኛው መንገድ እንዳትወጣ፣ ከክርስትና መስመር እንዳትወጣ፣ ከክርስትና ሐዲድ መናገር መምህር ማርያምን እኔ ሰላም የሚሰጠኝ ማለት ነው። እኔ በእስልምና ስኖር መስለመናገር ማርያም ምንድን ነው በቃ ቀምሶ የቀመሰ ነው የሚያውቀው። በይዛይ ስለ አንድ ነገር አሁን በውጭ ሆኖ የሚያየው ሳይሆን በውስጡ ነው የቀመሰው ሰው ነው የሚያውቀው። አሁን ድሮ እኔ በክርስትና ያለው መስጊድ ውስጥ ጣዖት እንደተቀመጠ ሁሉ ሰው ደግሞ እዛ ይሄድ እንደሚሰግድ ይሆን ለጣዖት ነው የሚሰግድ ብዬ ነው ማምነው። እስልምና የእውነቴን ነው። እስልምና ለጣዖት ነው የሚሰግደው ብዬ ነው ማምነው። አሁን ሳይሆን በፊት ማለት ነው። ከዚያ እንደነገርኳቸው እግዚአብሔር ለሁሉም ሰበብ አለው። አላህም ቢሆን እግዚአብሔርም አንድ ነው። አላህና እግዚአብሔር በነገራችን ላይ አንድ ነው። የቋንቋ ልዩነት እንጂ ምንም ነገር የለውም። ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ይሉታል። ይሄንን ደግሞ ማለት ነው ወለም የኩን ለሁ ኩፉወን አሐድ አንድ ብቻ ነው የሚሉት። ምን ልላችሁ ፈልጌ መሰላችሁ? እኔ ሰላም የማገኘው ህሊኔ የሚረከው ምረጥ ይባል እስልምና ነው። እውነት ለመናገር ከሆነ ግን ያና በቃ እኔ የእናትና አባቶችን ሃይማኖት ለቆ መሄድ የሚባል ነገር አለ። ሃይማኖት ቀይሮ መሄድ ማለት ቀላል ነገር አይደለም። ትንሽ ይከብዳል። ብዙ ቻሌንጅ አለው። እኔ አሁን አንተ ባልከው ልክ ሰላም የሚሰማኝ፣ እረፍት የሚሰማኝ፣ ደስታ የሚሰማኝ፣ ነፃነት የሚሰማኝ ሰላሞች ጋር ሰሆን ነው የሚለው። እውነት ግን ከሆነ እኔ ወደዛ እንድትሄድ በፍጹም አላበረታታህም፣ አልገፋፋህም። እግዚአብሔር ህሊናዬን በሚያውቀው የእናት አባቶች እምነት ብለህ ደግሞ የገባህን እውነት
ከመግለጥ ማቆም የለብህም ብዬ ነው የማስበው። ምክንያቱም ሰፊ ከተማ ላይ ነው ያለው፣ ትልቅ ከተማ ነው ያለው፣ ከቤተሰብ ርቀህ ነው የምትኖረው። እውነትን አውቀህ ነው መኖር ያለብህ እንጂ እውነት እዛ ጋር አለ ብለህ ካሰብክ ምንም ጊዜ ማጥፋት አያስፈልገውም ብዬ ነው የማስበው። ኢየሱስ ክርስቶስ ክርስቲያን ነበር እንዴ? የኢየሱስ ክርስቶስ ክርስቲያን ነበር? ኖ የክርስትና መምህር ነው። ኦኬ አዎ፣ እዚህ ክርስትናን አስተማረ ነው። የክርስትና መስራቹ ሐዋርያው እሱ ነው። እሺ ግን ስለማከብራችሁ እንትን ከምንል አይ ደስ ያለን ጥያቄ ጠይቀኝ። እኔ ከቻልኩ ሞክራለሁ፣ ካልቻልኩም አነባለሁ እጄ ምንም ችግር የለም። እሺ አዳም አሁን ሙስሊም ነው ክርስቲያን ነው? አዳም ሙስሊምም ክርስቲያንም አይደለም። እምነቲዝም ነው። የግድ ሙስሊምም አይባልም። እግዚአብሔርን ያምን ነበር አዳም። መምህር የስ ኦር ነው ብለው እንዲመልሱልኝ ነው የምፈልገው። ነው ወይም አይደለም? እግዚአብሔርን ነው የሚያምነው። የአዳም እምነት እግዚአብሔርን ነው የሚያምን። እግዚአብሔር አንድ ነው። እውነት ነው። ኦኬ። ስለዚህ ያ እግዚአብሔር ደግሞ አላህ ነው። ነቢያትም ስሙ ላይ እኔ ቋንቋው ላይ ችግር የለብኝም። ስለዚህ የማይሰለስ አሁን ይሄ እንዘ ሰለስቱ አሐዱ ወእንዘ አሐዱ ሰለስቱ ሲለሱ በአካላት ወይተዋሐዱ በመለኮት የሚለው አሁን ነው የመጣ። የበፊቱ ቁል ወለሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ፣ የማይወልድ የማይወለድ ማንም ተከታይም ቀዳሚም የሌለው አላህ ትክክለኛ አምላክ ነው። ይህን አምላክ አዳም አምልኮታል። ግን መምህር እንዲያው ባላደክመዋት። አዎ አይ እኔ ደክሜ ወንድሜ ዘመዴ ብትሆን በጣም ነው ደስ የሚለኝ። ለምንድን ነው ቅድም አንተም ስትናገር ሙስሊም መስጊዱ ጣዖት ይመለክበት እንደነበረ ነው የሚሰማኝ የነበረ ከውጭ ስመለከት፣ ገብቼ ሳይ ግን እንደዛ ሆኖ አላገኘሁትም እያልክ ስትናገር ስለነበረ እሱ እውነት ነው ባይነኝ። እኔም ዝም ብዬ እኔም በሆነ አጋጣሚ መስጊድ የመግባት እድል ገጥሞኝ ገብቼ አይቻለሁ እና እንዴት እንደሚሰገድም አይቻለሁ በሆነ አጋጣሚ። እኔ እነዚህን ልጆች ማለት ነው ጠንካራ ሳይሆን የምላቸው በጣም ጠንካራ ጠንካራ የሚለው ቃል ራሱ አይገልጻቸውም። ጀግና፣ እውነት በቃ እንዲህ ነው። ከለፋን በሀገራችን ላይ አለቀ። በሀገራችን ላይ ለፍተን በሌሎች ሀገር ደግሞ ፏበተን ዚያራ ምናምን በቃ እንደዚህ ነው። እና በጣም ወጣቱ እውነት አሁን በቃ ከነዚህ መማር የነዚህ አይነት ጥንካሬ የሌለው ሰው ከነዚህ ተምሮ እንደነዚህ መሆን መቻል አለበት። በቃ በሬ የሌለው እንደዚህ በአንድ ላይ ማለት ነው ተባብሮ እንዲህ መስራት አለበት። በጣም ደስ ይላል። በርቱላል። ቤተሰብ ለዛሬ ይዤላችሁ የመጣሁት እነዚህን ይመስሉ ነበረ። ቀጣይ እስከምንገናኝ ድረስ ሁላችሁም በያላችሁበት የአላህ ሰላም እዝነት ርህራሄ ጥበቃ ይሁን። ቻናሌን ሰብስክራይብ እና ላይክ ሼር በማድረግ ትብብራችሁ እንድታሳዩኝ በትህትና እጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።